አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ ዛሬ ደግሞ ቸባብ አሰራር ነው የምናየው። የአረቦች የባህል ምግብ ማለት ነው። እዚህ ጋር ኩርኩም አለን፣ ዛፈረን አለን፣ ሄል አለን፣ ቤኪንግ ፓውደር አለ። እዚህ ጋር ይሄ ደግሞ ካሜራ ነው። እነዚህን አንድ ላይ መፍጫችን ላይ እናደርጋቸዋለን ማለት ነው። እንደ ዱቄታችሁ መጠን እንደምትሰሩት መጠን ነው የምታደርጉት። እኔ ትንሽ ስለሆነ አንድ ሀራራ ስለሆነ የምሰራው አንድ በኩባያ ተግማሽ ውሃ ነው ያደረኩት ማለት ነው። እናንተ በብዛት ከፈለጋችሁ እንደ ብዛታችሁ መጠናችሁ በራሳችሁ እንደ ዱቄታችሁ መጠን ታደርጋላችሁ ማለት ነው ሁሉንም። ከዛ እዚህ ጋር እንቁላል 3 እንቁላል አለኝ። እዚህ ጋር ደግሞ ዘይት አንድ የሻይ ብርጭቆ ትንሿ ነች። ያው እኔ እንደ እንትላችሁ ብያችኋለሁኝ። ያው እኔ በትንሹ ስለምሰራ ነው። በትንሿ ሻይ ብርጭቆ ዘይት አሁንም እኔ ያው ልኩን ስለማውቀው ነው የዚህን ማንኪያ ማለት ነው የማደርገው 4 ነው። እናንተ እንደ እንትላችሁ 3 4 ኒዶ ማለት ነው። ወተት ፍሬሽ ማድረግ ትችላላችሁ በነገራችን ላይ። እኔ ግን ይሄንን ነው የምገዛው፣ ሴትዬ ይሄንን ነው የምጠቀመው። እንደዚህ ካረግ ስኳር ስኳር እኔ ያደረኩት ግማሽ ኩባያ ነው። ይሄ ግማሽ ኩባያ ነው የሚይዘው በትንሿ ማለት ነው። እናንተ እንደ የሚወድም አለ ጣፋጭ፣ የማይወድም አለ። እዛ ይሄን እንደዚህ አድርገን አንድ ላይ እንፈጨዋለን ማለት ነው ዱቄት ብስሚላ ፈሰስኩት። ይሄ አንድ ኩባያ ነው ማለት ነው። የኬክ እንትን ነው፣ አንድ ኩባያ ነው የኬክ አንድ ነው የሚባለው። ኬክ ሲሰሩ የኬክ በመጠኑ መሰሩበት ማለት ነው። ከዛ ግማሽ ጨምሬያለሁ። በጣም ከወፈረብኝ ውሃ ልጨምር እችላለሁ። እንፍጨው። እንደዚህ ሆኖልናል ውዶቼ። ቅጥነቱ ይሄን እንደዚህ ሆኖልናል። ለበቂያችን ነው ማለት ነው። ልክ እንደ ፓንኬክ ማለት ነው። ኢንሻአላህ ኩፍ ሲልልን ደግሞ ተመልሰን እንመጣለን። በሳህን አድርጌ አሁን አስቀምጠዋለሁ። ስለዚህ እንዘረግፈውና ኩፍ ሲል እንዳይፈስብን፣ ኩፍ ሲል ተመልሰን እንገናኛለን። እሺ ውዶች እንደዚህ ኩፍ ብሎልናል ማለት ነው። ያምር ሆኖ ኩፍ ብሏል። አያችሁት? እናተዋለን፣ እናቀላቅለዋለን ኮፍኪታውን። ያኔ ፓንኬክ ማለት ነው። ያው የዚህ ጠርንትሉ ነው እንጂ የሚገባበት ቅመማ ቅመሙ ነው እንጂ መቅጠኑ ምናምን ፓንኬክ ማለት ነው። መቼ ነው ለካሜራው ራቀኝ መጥበሻ። እናንተ በትንሽ መጥበሻ መስራት ትችላላችሁ። እኔ ግን እንዳፈጥነኝ በዚህ ነው ማለት ነው፣ ብዙ እንዲጋግርልኝ
ለዚህ ነው እንትን የምለው። እሺ ውዶቼ ይመስላል። በጣም ነው የሚያምረው። ልክ እንደ እንጀራ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። ቀጣይ እስከምንገናኝ መልካም ጊዜ